ሰላም ሰላም ቤተሰብ እንዴት ናችሁልኝ? በጣም ቆይቻለሁ ጠፍቻለሁ አውቃለሁ። በጣም ብዙ ጊዜ ሆኖኛል ዩቲዩብ ቪዲዮ የለቀኩት አይ ቲንክ ሁለት ወር ሆኖኛል። ዛሬም ደግሞ በአዲስ አፕሊኬሽን በላይቭ ስትሪም አፕሊኬሽን መጥተናል ማለት ነው። ያም አፕሊኬሽን ምንድነው? ያው እዚህ ጋር የምታዩት ይሄ አፕሊኬሽን ነው ማለት ነው። እና የዚህን አፕሊኬሽን ሊንክ ለማግኘት ከየት ነው? እንዴት ነው የምንሰራው እንዴት ነው ብር የምንሰራው? የሚሉትን ነገሮች በሙሉ ዛሬ እናያለን ማለት ነው። ያው መጀመሪያ ውስጡ ያሉትን ነገሮች ላሳያችሁ ከዛ በኋላ እንትን እንላለን ማለት ነው። እሺ እሺ ጋይስ መጀመሪያ አፕሊኬሽኑ ላይ ስትመጡ ወደዚህ ነው የሚያመጣችሁ ማለት ነው። ልክ እንደዚህ ሲያመጣችሁ ምንድነው የምታደርጉት? እዚህ ጋር ከስር የምታዩት የሆነች ሚ የምትል አይከን አለች ማለት ነው። ከስር ማለት ነው እዚህ ይኸው እዚህ እሺ ይኸው እዚህ አካባቢ ከስር አለች። እዚህ አካባቢ ናት። እዚህ ጋር ሚ ወደምትለዋ ወደ አራተኛው አይከን እንመጣለን ማለት ነው። ከዛ በኋላ ምንድነው የምናደርገው? እዚች ጋር እዚች ጋር ያው እዚች ጋር ታስክ ሴንተር ታስክ ኤርኒንግስ የምትላለች ታስክ ኤርኒንግስ ወደምትለዋ እንገባለን ማለት ነው። ታስክ ኤርኒንግስ ወደምትለዋ ስንገባ ቀጥታ ሶስት ስፒን እንድናደርግ ይሰጠናል። እዚህ ጋር ይሄን ጎ እንለዋለን ማለት ነው። ልክ ጎ ስንለው ጊዜ ወደ እንደዚህ አይነት ቦታ ያመጣናል ማለት ነው። ስለዚህ እስከ 80,000 እስከ 80,000 ይቅርታ እስከ 80,000 ቢንስ ድረስ እዚህ ጋር ይሰጣችኋል ያ ማለት $8 ማለት ነው። ስለዚህ ያንን ቀጥታ ወደ ዋሌታችሁ ማውጣት ትችላላችሁ። $10 ሲሆን ነው እንትን ማለት የምትችሉት ስለዚህ እዚህ ጋር ምንድነው የምናደርገው? እዚህ ጋር የምታዩትም ማለት ነው። ይሄ ባት ስፒን የሚል አለ እሱን እንነካዋለን እናንተ መጀመሪያ ስትመጡ ሶስት ጊዜ ይሰጣችኋል በሶስት ጊዜ ውስጥ እስከዚህ ይሄን ያህል ብር ይሰጣችኋል ማለት ነው። እሺ አሁን አራት ሰጥቶኛል ማለት ነው። እዚህ ጋር በምታዩት መንገድ አራት ሰጥቶኛል ማለት ነው። እና ለእናንተ ሶስት ሲሰጣችሁ ግን በጣም ማለት እስከ 70,000 ምናምን ድረስ ይሰጣችኋል። እና ተጨማሪ ለማግኘት ደግሞ ጓደኞቻችሁን መጋበዝ ፌስ ቬሪፊኬሽን መስጠት የፊት አሻራ መስጠት ማለት ነው። ከዚህ በፊት ላይቭ ስትሪሚንግ አፖች ላይ ሰርታችሁ የምታውቁ ከሆነ ታውቁታላችሁ እንዴት እንደሚሰራ። ስለዚህ አሁን በቀጥታ ምን እናደርጋለን? እና ሌላኛው ደግሞ ኦን ማይክ 5 ደቂቃ ማይክ ላይ ስትቆዩ ሌላ አንድ ስፒን ይሰጣችኋል ማለት ነው። እሱን እንዳትረሱ እሱን እወቁ። እሺ አሁን ቀጥታ ምንድነው የምናደርገው? ፌስ ቬሪፊኬሽን ለመስጠት ወይም የፊት አሻራ ለመስጠት አሁን እኔ ስለሰጠው ነው እዚህ አካባቢ ቬሪፊኬሽን ሚል ይመጣላችኋል እሱን ነክታችሁ ቀጥታ የፊት አሻራ መስጠት ትችላላችሁ ማለት ነው። እሺ ሌላኛው ደግሞ እኔ ኤጀንት መሆን የምትፈልጉ እንዲሁም ሆስት መሆን የምትፈልጉ ሰዎች እዚሁ ጋር የኔን አይዲ ይኸው እዚህ ጋር 58931848 ወይም ስክሪኑ ላይ ያለውን እንትን ማለት ትችላላችሁ። ሰርች አድርጋችሁ እዚህ ጋር ሆም የምትለዋ ወደምትለዋ እንመለስና እዚህ ጋር ሰርች አድርጋችሁ እኔን ማውራት ትችላላችሁ ማለት ነው። እና ደግሞ አሁን ስክሪኑ ላይ ያለውን ቴሌግራም ቻናል ጆይን አድርጉና ሊንኩን እዛ ላይ ታገኛላችሁ ማለት ነው። ሊንኩን እዛ ላይ እለቅላችኋለሁ። እሺ ብዙዎቻችሁ ደግሞ ያው ብሩን ሰርታችሁ ዊዝድሮው ለማድረግ ነው ዊዝድሮው እንዴት ነው የምታደርጉት? ያው ዊዝድሮው ለማድረግ አሁን ባንክ አልተካተተም። እርግጠኛ ሆኜ የምነግራችሁ ነገር ከአንድ ሳምንት ባላነሰ ባልበለጠ ጊዜ ውስጥ የኢትዮጵያ ባንኮች ይገባሉ። አሁን ደግሞ ያሉት እነ ዩኤስዲቲ አሉ በዩኤስዲቲ ማውጣት ትችላላችሁ ባይናንስ ካላችሁ ማለት ነው። ያንን ማድረግ ትችላላችሁ እና ደግሞ ኤጀንት ለመሆን በሰው ሊንክ መግባት አለባችሁ። በሰው ሊንክ ካልገባችሁ የእናንተ ኤጀንት ነው እንትን የሚላችሁ ምንድነው ስሙ? በቃ ግዴታ
እናንተ እዚህ ጋር የኤጀንሲ እንትናችሁን ስታስገቡ ያ ኤጀንታችሁ ወይም በዛ ሰው በገባችሁበት ሊንክ እሱ ነው እንትን የሚላችሁ ማለት ነው። መፍቀድ የሚችለው እሱ ስለሆነ ግዴታ በሰው ሊንክ ነው መግባት ያለባችሁ። የኔን ሊንክ ለማግኘት እዚሁ ዩቲዩብ ኮመንት ስር እሺ ካለኝ ላስቀምጥላችሁ እችላለሁ አንዳንድ ጊዜ ስለማይፈቅድ ነው። እምቢ ካለ ደግሞ ፍሮቴክ ዋን ብላችሁ ቴሌግራም ላይ ሰርች ማድረግ ትችላላችሁ። ሊንኩን አስቀምጥላችኋለሁ ማለት ነው። ያለ ኢንቨስትመንት የሚሰሩ ስራዎችን አመጣላችኋለሁ። በኢንቨስትመንት የሚሰሩ ስራዎችም እጄ ላይ ስላሉ እነሱንም በቅርቡ እዚህ ዩቲዩብ ቻናል ላይ ጠብቁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ 1000 ሰብስክራይበር እንግባ ጋይስ። ሳልሄድ በፊት ማሳያችሁ ነገር ምንድነው? ኤጀንት ለመሆን አፕላይ ፎር ኤጀንት ትሉትና ስማችሁን ታስገባላችሁ መጀመሪያ ከዛ ስልክ ቁጥራችሁን ታስገቡና ጌት ኦቲፒ የምትላለች እሷን ስትነኳት ጊዜ ኮድ ይላካል። ምን ላይ ዋትሳፕ ያ ያስገባችሁት ስልክ ቁጥር ግዴታ ዋትሳፕ መከፈት አለበት። እዛ ላይ ኮድ ይላካል። ያን ኮድ ኮፒ አድርጋችሁ እዛ ጋር እንትን ትሉና ኮንቲኒው ትሉታላችሁ። ከዛ እኔ ጋር ሲመጣ ጊዜ እኔ ቀጥታ ኤጀንት አደርጋችኋለሁ ማለት ነው። ስለዚህ ይሄንን ስራ ስሩት እና ደግሞ ታስክ ላይ ማለት ነው ያልነገርኳችሁ ነገር ምንድነው? ታስክ ላይ ለሴቶች ይሰጣል ማለት ታስክ መስራት ትችላላችሁ ሴቶች። ወንዶች ከሆነ ግን በኢንቫይት ብቻ ነው የሚሰራው ማለት ነው ለወንዶች። ስለዚህ ለሴቶችም ታስክ በመስራት ይሰጣል ማለት ነው። በየቀኑ ግን ግዴታ ፌስ አውተንቲኬሽን ወይም ፌስ ቬሪፊኬሽን መስጠት አለባችሁ ያለበዚያ ምንም አይነት ታስክ አይቆጥርላችሁም ማለት ነው። ስለዚህ ያለውን ታስክ በሙሉ እዚህ ጋር ታስክ ኤርኒንግስ የምትለዋ ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። ሌላ ተጨማሪ ቪዲዮ እሰራላችኋለሁ አዳዲስ ነገሮች ካሉ ይሄን ቪዲዮ ግን ሼር እያደረጋችሁ እንትን በሉ ግፉት ቫይራል እንዲወጣ አድርጉት ብቻ። ስለዚህ ተባበሩኝ ሰብስክራይብ አድርጉ ላይክ አድርጉ ይሄን ቪዲዮ ሼር አድርጉ ቴሌግራም ቻናሌን ጆይን አድርጉልኝ ማለት ነው። እወዳችኋለሁ። በሌላ ቪዲዮ በቅርቡ ተመልሰን እንመጣለን። ይመቻችሁ።